እንደምናችሁ በማዕከላዊ ኢትዮጵያ ክልል ከሚገኙ ዞኖች ውስጥ አንዱ ነው። በሃላባ እንገኛለን። ሃላባ ቁሊቶ የዞኑ ዋና እርሰ ከተማ ናት ማለት ነው። እንግዲህ ሃላባን ስናነሳ የሃላባ በርበሬ አይዘነጋም። ከዛም ባለፈ ደግሞ የአርቶ ፍልውሃ መገኛ ስፍራ ነው። አርቶ ፍልውሃ በፈጣሪ ከተፈጠሩ ወይም ደግሞ ተፈጥሯዊ መስህቦች ውስጥ አንዱ ነው። ሃላባን ጎብኙ። ሃላባ አካባቢ መታችሁ በርካታ የምታዩቸው የቱሪዝም መዳረሻ ስፍራዎች አሉ። እና ብላቴ ፏፏቴ ጨምሮ እዚህ ነው መገኛቸው። ገኛው በማዕከላዊ ኢትዮጵያ ክልል በሃላባ ዞን ሃላባ ቁሊቶ ከተማ ላይ ነው። እንግዲህ ወንድማችን የሃላባ ባህላዊ የሙዚቃ መሳሪያ የተጫወተ ይገኛል። ያው እንደምታዩት ከበሮ ነው እየተጫወተ ያለው። እናመሰግናለን። ሰላም እንዴት ናችሁ? አማን ወዴት እየሄድን ነው? ወደ ወሆን እንቁላል ምናምን ይቀቀላል። ድንች፣ እንቁላል፣ በቆሎ ይዘሃል? በጣም አሪፍ። አረ ምን ለምትይጡ በቆሎ ሃላባ በምን ይታወቃል? ጥያቄ ጠይቃችሁ። ሃላባ በጣም የሚታወቀው በምን? በበርበሬ። ሌላስ? ከረማችሁ። አሁን የምንገኘው በማዕከላዊ ኢትዮጵያ ክልል በሃላባ ዞን የሚገኝ የተፈጥሮ የቱሪዝም መዳረሻ ነው። በአርቶ ፍልውሃ ነው። በታችን ስምሽን አስተዋውቂና አጠቃላይ በዞኑ ላይ ስላሉ የቱሪዝም መዳረሻ ስፍራዎች አስተዋውቂ። እሺ፣ አመሰግናለሁ። ስሜ ሙሉመቤት ሶደኖ እባላለሁ። እንግዲህ በሃላባ ዞን ባህል ቱሪዝም የባህል ታሪክ ባለሙያና ከፍተኛ ባለሙያና እንዲሁም አስተባባሪ ነኝ። ሃላባ እንግዲህ እጅግ በጣም ተፈጥሯዊ ባህላዊ መስህቦች አሏት። አሁን ደግሞ ዛሬ አርቶ ፍልውሃ ከተፈጥሮ መስህቦች መካከል አንዱ የሆነው ላይ ነው የተገኘ ነው። አርቶ ፍልውሃ እጅግ በጣም ልዩ የሚያደርገው በፈዋሽነቱ ካልቸራል ሜዲሲንም ጭምር ነው። ከተለያዩ አካባቢዎች አርቶን ለመጎብኘት ብዙ የውጭ ሀገር ቱሪስቶች፣ የሀገር ውስጥ ቱሪስቶች እዚህ ሃላባ ዞን ላይ ተገኝተው ፈውስም አግኝተው ይሄዳሉና መስህብነቱ በጣም ለየት ያደርጋል። እንዲሁም ደግሞ በጣም ማራኪ የሆኑ እንደ ፋማ አይነት ፏፏቴ ያለን ወደ እንትን መውጫው አካባቢ ደግሞ የኑረላ ምድ መካነ መቃብር ታሪካዊ ቅርሶች አሉ። ሲፋሚ ዋሻ አለን። ከታሪክ ጋር በተያያዘ ታሪካዊ ቅርሶች አሉ። እጅግ በጣም ማራኪ የሆኑ ውብና በጣም ለመጎብኘት ምቹ የሆኑ መስህቦች ባለቤት ናት ሃላባ። በዓል እንግዲህ የሃላባ ብሔረሰብ የዘመን መለወጫ በዓል ነው። በዓሉ በየአመቱ በወረዳ ደረጃ ይከበራል። በሁለት አመት አንዴ ደግሞ በተዋቀረ በተደራጀ መንገድ በዞን ማዕከል በቁሊቶ ከተማ ይከበራል። በዚህ በዓል ላይ ደግሞ እጅግ በጣም የባህል ሀብቶች የሚወጡበት ነው። ካልቸራል ማቴሪያል ይወጣል። ነባሩ የሃላባ እቃዎች ይወጣሉ። እሴቶቻቸው ይታያል። የአልባሳት ስርዓት አለ። የፈረስ ጉግስ አለ። የቁንጅና ብዙ ነገር በቃ ኢቨንቶች በጣም ብዙና በጣም ደስ የሚል ነው የሴራ በዓል። ክብረት ይስጥልን። እናመሰግናለን።